እኔ መድረኬ ቤተክርስቲያን ነች። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ ሀገር ናት ዛሬም ያሉ ደጋግመው ሲናገር ሞገስ አለው፣ ደስ ይላል። ግን ሀገርነቷን የሚገልጠው ቃል ብቻ ሳይሆን ተግባር ነውና እነሆ ከሚያጋጭ ስራ ያድኑን። ሰይፍ መምዘዝን ሾተል መያዝን አይደለም ያስተማረን፣ ይህ የሌሎቹ ድርሻ ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሌላ ሀገር የላትም። ሀገሯ ኢትዮጵያ ብቻ ናት። በልዩ ልዩ መንገድ አላዋጣው ያለው ሁሉ በሃይማኖት ስበብ በሃይማኖት መንገድ በዚህ ብንሞክር አገሪቱም ትወድቃለች፣ ሌላውም እንዳልነበረ ይሆናል የሚል አስተሳሰብ እስካለው ድረስ ምክንያት ፈጥረን አገር አናፈርስም። ምክንያት ፈጥረን እሳት አናቀጣጥልም። ደግሜ ነው የምለው፣ ምክንያት ፈጥረን ንብረት አናወድምም። የትኛውም ሃይማኖት እኮ የሃይማኖቱን ስርዓት የሚፈጽመው ተከልሎ በተሰጠው ቦታ ነው። በዚህ መንገድ የተጋጨ ክርስቲያን የተጋጨ ሙስሊም የለም በዘመናት። መንግስት መሬት ጠበበው ይሆን? ባልተጠና መንገድ እስከ ቤተ መንግስቱ ነው የጋበዙ። እስከ ቤተ መንግስቱ። ቤተ መንግስቱ የሁሉም ነው፣ ግን የአምልኮት ቦታ አይደለም። መከራ አለባችሁ ተብሎ ተነግሮናልና ስለ መከራው ምንም ማለት አይደለም። ከዚህም የባሰ ይኖራል፣ ይመጣል። እግዚአብሔር አያምጣው እንጂ የኢትዮጵያ ቤተ ክርስቲያን ሙስሊምን ገፍታ አታውቅም። ሀሁ ብላ ፊደል አስቆጥራ ለክብር ስታበቃ ካልሆነ በስተቀር ምንድነው መሞከር ያለ? የወደቀ ግንድ አይታችሁ ታውቃላችሁ? ግንድ አንድ ቦታ ላይ ከወደቀው የጫካ አካባቢ መንደርማ አካባቢ ከሆነ የድሮ መጥረቢያ ይዞ ነው የሚሄደው እያንዳንዱ ባላገር። ስለዚህ ባለፈ ባገደመ ቁጥር ያንን ግንድ ሳይመታው ያልፍ ክንዱን ይሞክርበታል። አሁን እያየነው ያለው ያን ተነስቶ ቤተክርስቲያኗን፣ ያን ተነስቶ ቤተክርስቲያኗን፣ ያን ተነስቶ ካህናቷን፣ ያን ተነስቶ ልጆቿን። ኢትዮጵያዊ ሰው ያን ያህል ይደባደባል? ሙቶስ ያን ያህል ይወቀራል? እንደው አንጀቱስ ይፈቅዳል? ህሊናውስ ይፈቅዳል? ሰው ሆኖ በመፈጠሩ ብቻ ክቡር ሰው። ለመሆኑ የዚህ የሰሞኑን ችግር ማን አመጣው? ምን አመጣው? ቻላውን ባለፈው ምዕመናን መንበሩን ተሸክመው ሲሄዱ አይታችኋል። ለማሽሽ መንበር ተሸክመው የሞቱት ሞተው የተረፉት ተርፈው ሕይወታቸውን ለመደበቅ ለመሸሸግ ሳይሆን የእግዚአብሔርስ ክብር እንዴት ይነካል ብለው አይተናቸዋል። የልግለጸው ትናንትና ታላላቅ አድባራት የሚመሩ ሊቃውንት ነበሩ በልዩ ልዩ የሀገራችን ክፍሎች። ዛሬ ተፈናቅለው መጥተው እዚህ የቀን ሰራተኞች አላያችሁ? እንደ በጎች በተኩላዎች መካከል። ዛሬ በዘመናችን ሁለቱም ሰልጥነዋል። ክፉ ሰዎችም ክፋታቸው ጨምሯል። ክፎች የምንላቸው የክፉ ክፎች ሆነዋል። ተኩላዎችም በዚያው ልክ በአቋሙ በመልኩ በጠባዩ ተኩላ ሆኖ በመጣ መልካም ነበረው። አይደለም የበግ ለምድ የለበሱ የተኩላ ጠባያቸውን የሰወሩ በጎችን የሚመስሉ ግን ጥፋታቸው ተኩላዎች ከሚያጠፉት በላይ የሚያጠፉ የዋሃን የሚመስሉ የዋህነት የሚባለው ነገር በውስጣቸው የሌለ ከባድ ነው። በዚህች እናት አንጋፋ ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያን ታላቅ ፈተና ላይ ነው ያለች። አፉን ያልከፈተ እጁን ያልሰነዘረ የለም። የኔና የናንተ ዘመን በጣም ከባድ ነው። ለፈተናዎች አንንበርከክ፣ ምክንያቱም ከክፉ ሰዎች ተጠበቁ ተብለናል። ክቡራን የመንፈሳዊ ኮሌጅ ኃላፊዎች ሰዓት ለማሳጠር ነው። እንዲሁም የማሰልጠኛው ኃላፊ የዕለቱ ተመራቂዎች በሐዲሳት አደንዝዘውናል። መግደል መሸነፍ ነው ብለው ሰብከው አደነዘዙን። ነብይ ማለት ነው። መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። መሸነፉ አየኸው፣ በራሱ መሰከረበት። አረ ማን ነው ግደል ያለው? አሁን መግደል መሸነፍ ከሆነ ለምን ይገላል? ግልጽ በሆነ ቋንቋ ያጣሉናል። አስተራቂ ነን ብለው መሃል ገብተው ይበጠብጡናል። ኢፌክ ነው፣ ጅልነት ነው ይሄ። ኦርቶዶክሳዊነት ማንነቱ አድማስ ወዲያ ማለፍ የሚችል ከናጅብ አልፎ የሚሄድ አድማስ የማይገድበው
ጽርሐ አርያም ብትፈልግ የምታገኝበት ማንነት ያለህ ነህ። በሚያልፉ መሪዎችና ባጭበርባሪዎች የምንታለል አለመሆናችንን መግለጽ። ደም እንደ ጎርፍ እየወረደ እንደ ራሔል ልጆች አፈር በሰው ደም እየተለወሰ በሰው አጥንት እየተቦካ ቅዱስ ሥጋው ክቡር ደሙ የፈሰሰበት ቤተክርስቲያን ደሙን የነጠበበት በእሳት እየተበላ ሰማያትን የሚያንቀጠቅጥ ንጉሥ ይዘን ማንም ተራ መጥቶ መከራ የሚያበላል ለምንድን ነው? ለምን ይሁን ንጉሳችን ዝም ያለው? እንዴ ያለ ሰራዊት የሚዘምት አምላክ ያለን ሰዎች እኮ ነን። እንደ እንትን እኮ ደህንነት አቋቁሞ የሚጠብቅ አምላክ አይደለም እኛ ያለን። ትናንት እኮ በእንግድነት ተቀብላ ባበላችሁ ባጎረሰች እኮ ነው። በእንግድነት እኮ ነው ትናንት የተቀበለች። እንግዳ ማብላት ማጠጣት ልማዷ ስለሆነ ምንስ አደረገች? የማንንስ ምን ነካች? የማንንም ክብር አትነካ። ስርዓቷን ጉዟም የራሷ ነው። ማንንም ደግሞ አይቃወምም እኮ ሕጓ። በማንም ላይ ምንም አትመክርም። ለመኖር ያልተፈቀደላት ከየትም ሰብስባ ባኖረች ለመኖር ያልተፈቀደላት እቺ ቤተክርስቲያን ምን አድርጋ ነው? እቺ ቤተክርስቲያን እኮ ፊደል በሌለበት ዛሬ ዶክተር ፕሮፌሰር ምን ሳይኖር የፊደል እጅግር አውጥታ የሰጠች ቤተክርስቲያን፣ አገርን እንደ አገር በታሪክ የጠበቀች ቤተክርስቲያን፣ ሰነድን ሰንዳ ያስቀመጠች ቤተክርስቲያን ውለታ ባይከፈል አንሶ ምንስ አደረገችና? የእነሱ አካሄድ ግን ይለያል። እነሱ እያስተማሩ ባላውያን ወገን እየሄዱ ነው። የእኛ ግን እየሞቱ ያሉ ያለምንም ዕዳቸው ተቀምጠው ካሉበት ነው። ስሎ ሰው እንደ በግ እየተያዘ ይታረዳላት። ታዲያ ይቺ ቤተክርስቲያን ተቀብላ ያበላሽ ቤተክርስቲያን፣ ተቀብላ ያጠጣሽ ቤተክርስቲያን፣ አገር ሰጥታ ቤት ሰጥታ ያኖረሽ ቤተክርስቲያን እንዴ ከአምላኳ ውጭ ሌላ መልእክት ተልኮ የሌላት ቤተክርስቲያን፣ አምላኳም እንጂ ሰውን እሙባት በሰው ላይ ዶልቱባት ሳይሆን ለሚገድሏችሁ ጸልዩ፣ የሚጠሏችሁን ውደዱ፣ የሚረግማችሁን መርቁ ብሎ አውጆላት መመሪያ አስቀምጦላት ሄደ ቤተክርስቲያን። ሊቀ ካህናትና ንጉሥ መስዋዕት ባንድ ላይ የሚከናወኑባት ይቺ ቤተክርስቲያን ምን አደረገች? የሀገሪቱን ውለታ የማያውቅ መንገድ በሚኖርበት ያልተመረዘና ያልተከለሰ የ7500 ዓመት ታሪክ ያላት ምድሯን ዘርግቶ ፍጥረታትን ፈጥሮ ራሱ ወርዶ ሰብኮ የሰጣትን ወንጌል ተቀብላ በኖረች በማንም ላይ አልዘመተች፣ ማንንም አትገድል፣ እየሞተች የምትኖር ቤተክርስቲያን መኖሪያ ያጣችሁ ለምንድን ነው? ሸዋ ወልዶ በዚህ ቁም የሚል የፍርድ ቀን የለም። መቋሚያችን አንድና አንድ ናት። ወይ በግራ እንቆማለን ወይ በቀኝ እንቆማለን። በትግራይነቱ የሆነ ቦታ የሚቆም ሰው የለም። በአማራነቱም የሆነ የተለየ መቋሚያ ቦታ የፓርላማ ወንበር የለም። በዚያ ሰው ድንጋይ እንኳን አምኖ በሚኖርበት ዓለም እኛ እግዚአብሔርን አምነን መኖር እንዴት ነው ያልቻልነው? ሰው ራሱን እያመለከ በሚኖርበት እኛ ግን የፈጠረንን አምላካችን አምልከን እንድንኖር ያልተፈቀደልን ለምንድን ነው? ልብ በል። ለምን አትበል፣ አትጠይቀኝ። ለምንድን ነው እኛ የምንቃጠለው? አትበል። ግድ ነዋ። አገርህ አይደለማ። የዓለም አገርህ አይደለም። የዓለም የተወለድክበት አይደለም። ሌላ ልጅነት ፈልገህ ሰማያዊ ልጅነት አግኝተህ ዓለምን ክደህ ከእግዚአብሔር ተወለድኩ ብለህ ካመንክ በኋላ የዓለም ነኝ አትበል። የዓለም አይደለንም። ስለዚህ ዓለም ይጠላናል። ስለዚህ ዓለም ይጠላቸዋል። ዓለም ይጠላቸዋል አለ። ይህንን ማንሳት የተገደዱበት ትልቁ ዓለም አቀፍ ኦርቶዶክስ ጥላቻ የተስፋፋበት እንዲሁም በአገር አቀፍ ኦርቶዶክስን የማጥፋት ዘመቻ የተንሰራፋፈበት ዘመን ስለሆነ ነው። ግልጽ ኦርቶዶክስ አይኑር ተብሎ የተፈረደበት ዓለም አቀፍ አገር አቀፍ ያቀደበት ምን ጋር በፍጥረታት ነን። ዓለም አቀፍ ጥላቻ ጋር ነው የምንዋጋው ወዳጅ። ሀገር አቀፍ ብቻ ይምሰለ ዓለም አቀፍ ሀያላን ሀገራት ሀያላን መሪዎች ተብሎ የሚጠሩ በሰይጣኒዝም አምልኮ የታፈኑ ነው። ልባቸው የታወሩ ከነሱ ጋር ነው ፍልሚያችን። በእነሱ ውስጥ ያደረው ጸላይ ጋር ነው ጠላታችን እሱ ነው። ከእግዚአብሔር ለምን ተወለዱ ብሎ የሚቆረቆርና የሚያዝን ጠላት አለን። እሱ በክፎች አድሮ ወዲያና ወዲህ ሲያወዛውዛቸው እነሱ ደግሞ እኛን መነቅነቅ ይፈልጋሉ። ከዓለም ስላይደለን ዓለማውያን ይጠሉናል። ከዓለም ስላይደለን ልብ በሉ። ከዓለም ነኝ ብሎ የሚያስብ ክርስቲያን አይኖር። ከዓለም ያይደለ በዓለም የሚኖር ብቸኛ ፍጥረት እንደሆነ ይመን ራሱ ይሄ ነው።